በሰርጌ ቀን የተገለጠው አስደንጋጭ ምስጢር በሚል ርዕስ የተዘጋጀ በአድማጭ ልብ ውስጥ ጥያቄንና ስሜትን የሚፈጥር ግሩም ትረካ እነሆ። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር ብታደርጉ ደስ ይለናል። ቀኑ ቅዳሜ ነው። ሰማዩ በደመና ሳይጋረድ በጠራራ ፀሐይ ያበራ ነበር። ለወራት የጠበቅኩት በህልሜ ስስለው የኖርኩት ያ ልዩ ቀን ዛሬ ነው፣ የሰርጌ ቀን። አዳራሹ በነጭና በወርቅማ አበባዎች አሸብርቋል። የሙሽራ ልብሴ ልክ ለኔ ተብሎ እንደተሰፋ ከመሬት እየተጎተተ ግርማ ሞገስን ይሰጠኛል። ከጎኔ የቆመው ዳዊት በሙሉ ፈገግታ እጄን ጨብጦኛል። ዳዊት ማለት ለኔ የህይወቴ ትርጉም፣ የፍቅሬ ማረፊያ ነበር። ለ3 ዓመታት በፍቅር ቆይተን ዛሬ ለዘላለም አንድ ለመሆን ቃል ልንገባ ነው። ቤተሰቦቻችን፣ ጓደኞቻችን እና ታዋቂ ሰዎች አዳራሹን ሞልተውታል። ሙዚቃው ይወርዳል፣ እልልታው ይገለጣል። ሁሉም ነገር ልክ እንደ ፊልም ፍጹም ነበር። ኬኩ ተቆርጦ፣ ሻምፓኝ ተከፍቶ ለእንግዶች እየተዳረሰ ሳለ የፕሮግራሙ መሪ ማይክሮፎኑን ያዘ። ክቡራንና ክቡራት፣ አሁን ደግሞ ወደ ሙሽሮቹ ንግግር እናልፋለን አለ በደስታ። ዳዊት ማይኩን ሊቀበል እጁን ሲዘረጋ ከአዳራሹ የኋላ በር በኩል ያልተጠበቀ ጩኸት ተሰማ። ይሄ ሰርግ መቆም አለበት የሚል የሴት ድምፅ አዳራሹን ቀወጠው። ሙዚቃው ድንገት ቆመ። የሁሉም ዓይን ወደ በሩ አቅጣጫ ዞረ። አንዲት በለበሰችው ልብስ ምክንያት ከድህነት ጋር የምትታገል የምትመስል ፊቷ በእንባ የታጠበ ሴት 2 ሕፃናት ልጆችን ይዛ ወደ መድረኩ እየሮጠች ነበር። ልቤ በድንጋጤ መምታት አቆመ። ወደ ዳዊት ተመለከትኩ። የቅድሞ በራስ መተማመንና ፈገግታ ከፊቱ ላይ ተገፎ በምትኩ ከፍተኛ ፍርሃትና ጫንቃ ይታይበት ነበር። እጁ ይንቀጠቀጣል። ዳዊት፣ ይህች ሴት ማን ናት? አልኩት በሹክሹክታ። መልስ አልሰጠኝም። ሴትየዋ መድረኩ ስር ደረሰ ቆመች። እንግዶቹ በመደናገጥ ጸጥ አሉ። ዳዊት አለች ሴትየዋ በከፍተኛ ድምፅ፣ እንባዋ እየወረደ። እንዴት እንዲህ ታደርጋለህ? እንዴት ልጆችህን ክደህ ሌላ ሕይወት ትጀምራለህ? ለሥራ ወደ ከተማ እሄዳለሁ ብለህ ከወጣህ እኮ 5 ዓመት አለፈ። እኛ ግን መንገድህን እያየን እየጠበቅንህ ነበር። የሰማሁትን ማመን አቃተኝ። አዳራሹ በሹክሹክታ ተሞላ። እናቴ ራሷን ስታ ወደቀች። ውሸት ነው በይኝ፣ ዳዊትን ዛዝኩት። ዳዊት ንገረኝ፣ ይሄ እውነት አይደለም አይደል? ዳዊት አንገቱን ደፋ። ያ የጀግንነት ቁመናው አሁን የለም። በሹክሹክታ ኤሊዛቤት፣ ላስረዳሽ ይችላለሁ አለ። የምታስረዳው ነገር የለም። ሴትየዋ በቦርሳዋ ውስጥ የቆየ የሰርግ ፎቶ አወጣች። ፎቶ ላይ ዳዊትና እሷ እኩል እየሳቁ ይታያሉ። ከዛሬው የሰርግ ልብሱ በአነሰ ነገር ግን በደስታ በተሞላ ሁኔታ። ይሄ ሕጋዊ ባሌ ነው፣ እነዚህ ደግሞ ልጆቹ ናቸው አለች ሴትየዋ ለሕፃናቱ እያመላከተች። ሕፃናቱ አባዬ እያሉ ወደ እሱ እጃቸውን ዘረጉ። በዚያ ቅጽበት ዓለም በላዬ ላይ የተደፋች መሰለኝ። ያ ሁሉ ፍቅር፣ ያ ሁሉ መተማመን፣ ያ ሁሉ የ3 ዓመት ዛቴ ውሸት ነበር። ዳዊት በገጠር ሚስትና ልጆች እያሉት እዚህ ከተማ ውስጥ ነጠላ ነኝ ብሎ አስመስሎ ቀርቦኝ ነበር። ሀብታም ነጋዴ መስሎ ቀረበኝ። ካስ ከቤተሰቡ የሸሸ ሰው ኖሯል። ዳዊት በፖሊስና በቤተሰቦች ተከቦ ሲወጣ እኔ በነጩ የሰርግ ልብሴ ብቻዬን መድረኩ ላይ ቀረሁ። ከደቂቃዎች በፊት የደስታ ምንጭ የነበረው ያ ነጭ ልብስ አሁን የሐዘን ካባ ሆኖ ተሰማኝ። እንግዶቹ በሐዘን ታያዩኝ መውጣት ጀመሩ። በሰርጌ ቀን የተገለጠው ይህ ምስጢር ትዳሬን ብቻ ሳይሆን በሰው ልጆች ላይ የነበረኝን እምነትን ጭምር ይዞት ጠፋ። የዛሬው ፀሐይ ለኔ ጠለቀ። ቻናላችንን ሰብስክራይብ፣ ላይክ እና ሼር ብታደርጉ ደስ ይለናል። ስለተከታተላችሁን እናመሰግናለን። ታሪኩ ይቀጥላል።